ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ትንሽ ሌት ነኝ ዛሬ ግን we have time እንጠቀማለን ጊዜያችንን። አረ ይሆናል የሚለውን የዲሊን መዝሙር እንዘምርና ከዛ አጭር ባይብል ስተዲ እናደርጋለን። Yeah.
አሜን ወገኖች ተባረኩ እንጸልይና thank you father እናመሰግናለን in the name of Yeshua ስለዚህ መልካም ቀን ደግሞ ስለጨመርክልን ጌታ ሆይ እናመሰግናለን አሁንም ደግሞ ቃልህን ስጠን አስተምረን በጊዜውም ያለ ጊዜውም ቃልህን ስጠን ጌታ ሆይ in the name of Yeshua ለመንግስት መምጣት ለልጅ ለኢየሱስ ክርስቶስ ለጌታ ኢየሱስ ክርስቶስ መምጣት አዘጋጀን ጌታ መንፈስ ቅዱስ የሚሰማ ጆሮ የሚያስተውል ልብን ስጠን ጌታ እግዚአብሔር አመፀኞች እንዳንሆን በቃልህ ላይ ደግሞ ጌታ ባለመታዘዝ እንዳናምጽ እንድትረዳን in the name of Yeshua ጌታ መንፈስ ቅዱስ ሳንክቲፋይ አድርገን make us holy ቀድሰን ለእግዚአብሔር መንግስት አዘጋጀን in the name of Yeshua አሜን ወገኖች ባይብል ስተዲያችንን እንቀጥላለን አሜን ኦኬ ዛሬ ትንሽ ስለ ዊትነስ ስለ ምስክርነት እንቀጥልና ብዙ ትምህርት አለ ገና እንማራለን ምስክር የሚለው መጽሐፍ ቅዱስ ምንድነው ምስክር የሚለው ምንድነው you witness to a person ለአንድ ሰውኛ ምን ሆናለን መሰክራለን ሁለተኛ ደግሞ ጌታ ስለ ምስክር የሚናገረው ምንድነው ቃሉ በሰሚዎቹ ላይ እንደሚፈርድ በመጨረሻው ቀን ቃሉ የሰሙት ቀን አሁን ለምሳሌ በዚህ ቀን ጌታን ተቀበሉ ብሎ አንድ ሰው ኦንላይን ሲናገር ያ ሰውዬ የሰማው ሰውዬ እንዲያስታውስ ይደረጋል በፍርድ ቀን ደቂቃው ሰዓቱ የሰውየው ሁኔታ በሙሉ አይምሮ ራሱ ኮንሸሱ ህሊናው ይመሰክርበታል ቃሉ ይመሰክርበታል ያን ነው ምስክር የሚለው ምስክር ሌላ እኔ በራሴ ደግሞ ዝም የሳጠና ነበርና ምስክር የምስክሩን ታቦት ይላል አይደል ለሙሴ ሲናገረው ጌታ የምስክሩ ታቦቱ እንደዚህ አራት ማዕዘን ነው ስኩዌር ሳይሆን አራት ማዕዘን ነው ሁለት ክንድ በተኩል እንደዚህ እንትን ያለው ርዝመት ያለውና በዛ በታቦቱ ውስጥ ሲከፈት ምስክሩን እዛ አስቀምጥ ይለዋል ምስክር የሚለው እግዚአብሔር ምንድነው 10ቱ ትእዛዝ አያችሁ ቃሉ የሚመሰክረው ከኔ ሌላ አምላክ አይኑርህ ለተቀረጸ ምስል አትስገድ እያለ ምስል እንኳን እንዳይኖራችሁ ይላል እኮ እግዚአብሔር እኛ ግን የጌታ ኢየሱስ ክርስቶስ ስዕል ይሄ ነው ይያለን በቤታችን በየቤተ ክርስቲያኑ በሙሉ የጌታ ኢየሱስ ክርስቶስ ስዕል ብለን እንለጥፈዋለን እግዚአብሔር ግን ያን ሁሉ የተቀረጸ ምስል አይሁንልህ ይላል ምን ያህል ሰው የእግዚአብሔርን ቃል እንደማንሰማ እውር መሆናችን ደንቆሮ መሆናችን በዛም ይታወቃል አሜን እንደውም ለምስል ሁሉ ይሰገዳል ጭራሽ አትመስለኝ ብሏል ጌታ በቃ ልንመስለው አንችልም እግዚአብሔርን ግን ክርስትና ምን ያህል እንደማንሰማ ምን ያህል እንደማንታዘዝ 10ቱ ትእዛዝ ላይ እንኳን ይናገራል ምስክር ይሆንብናል ቃሉ ራሱ የተቀረጸ ምስል አይሆንልህ በቃ አትመስለኝም አለ ጌታ ግን ልክ ጌታ እንደተናገረው በድጋሚ የኔ ባሪያዎቼ ምንድናቸው አለ እውሮች ደንቆሮች ናቸው ይላል እኛም የምንለው ሳይሆን እግዚአብሔር ራሱ የሚለው ነው ከላኩት ከባሪያዬ የበለጠ ደንቆሮ ከላኩት ከባሪያዬ የበለጠ እውሬታል ማን ነው ይላል ያው ይሄም አንድ መታወር ነው ስለዚህ ቃሉ ምንድነው ወገኖች ምስክር ነው ጌታ እንግዲህ ምስክር የሚለው አንድ ቃሉን ነው ከዛ የሰማው ቃል ራሱ ይመሰክርበታል ሲኦል ያሉ ሰዎች የሚመሰክርባቸው እኔ አይደለሁም የምፈርድባችሁ ብሏል ጌታ የሰማችሁ ቃሌ ነው የሚፈርድባችሁ ያለው ማለት ነው ስለዚህ እንደገና በነግራችሁ ሲኦል ውስጥ ያሉት ጠንቋዮች
ሐሰተኛ አስተማሪዎች እውነቱን እያወቁ ለህዝቡ ሐሰት የሚያስተምሩ ጊዜ ያለኝ እያሉ በድንገት ሰይጣን ይወሰዳቸው ንስሐም ሳይገቡ ሳይስተካከሉ ማለት ነው። ከዛ እዛ ሲኦል በሐሰታት መስክር ምናምን የሚለው ይጻፍባቸዋል የእግዚአብሔር ቃል እስከነ ጥቅሱ እስከነ ቁጥሩ ማለት ነው። that is ምስክር ማለት ያ ነው። ስለዚህ ወገኖቼ ምንም ማምለጫ የለም። ነፍሳችንን ማዳን ብቻ ነው የሚጠበቅብን። አሜን። ስለዚህ ስለ ምስክር አይተናል። ከዛ ደግሞ ማንም ሰው የጌታ ኢየሱስ ክርስቶስን ወንጌል አዳኝነት ሳይሰማ የማይሞት እንደሌለ ያልሰሙት ደግሞ ወደ ሲኦል እንደማይወርዱ አይተናል። በተለያየው ለምሳሌ ኖርዝ ፖል ሳውዝ ፖል ተብሎ በጫፍ ላይ ባለም ጫፍ አካባቢ ያሉ እንደነ ኢግሉ ማለት በበረዶ ውስጥ የሚኖሩ በጣም እንትን ዩኒክ የሆኑ ሰዎች ናቸው። በቪዲዮአቸው ላይ አይቼዋለሁ። ኢግሉ -70 በስመ አብ ወወልድ ወመንፈስ ቅዱስ እንዴት አይነት ቅዝቃዜ እንደሆነ ወገኖች እንግዲህ እንትን በሉት እናንተም አስቡት። ቀዝቃዛ እንትን በረዶ በቃ ሊነገር ከማይችል -70 የሚገባበት ቦታዎች ናቸውና ኮንስታንትሊ በቃ በረዶ የሆነበት ሀገር። እነዛ አይነት ሀገሮች ወንጌል ያልሰሙ አሉ። ልብሳቸው ራሱ ከቆዳ ነው፣ ግን ኑሯቸው በጣም ደስ እንትን ነው። እግዚአብሔር ያው ስላሰለጠናቸው ደስ ይላሉ። እነሱ ጋር አሁን ሃይማኖት ምናምን የለም እና እነሱ እንዴት ይሆናሉ ብለን ብናስብ እግዚአብሔር ምንድነው ባህሪውን ስለማናቅ ተፈጥሮውን ስለማናቅ ነው። ተፈጥሮ ምንድነው? አባት ነው። አሜን። እግዚአብሔር አባት ነው። እዚህ ጋር ሁሉ ሰው ሊሰማ ይገባል። የጴንጤ ብቻ አባት አይደለም ጌታ ኢየሱስ ክርስቶስ። አሜን። ጌታ ኢየሱስ ክርስቶስ የሚያምኑትንም የማያምኑት ቢያውቁትም ባያውቁትም የፍጥረት ሁሉ አባት ነው። አሜን። በአንድ ሳይዱ አባት ነው። አሜን። ስለዚህ ሳምሃው እነዚህ ሰዎች ያልሰሙት ሲኦል አይገቡ። ምክንያቱም እግዚአብሔር አባት ነው። እናንተ ይለናል እኛን ክፉዎች ናችሁ የሰዎች ልጆች ግን ለልጆቻችሁ መልካም ታደርጋላችሁ። እውነት ነው። ክፉ የሆነ ሰው ለልጆቹ ግን መልካም ያደርጋል። ለቢሮ ሰው ያስጨነቀ ልጆቹን ግን በመልካም ያኖራል። ሰው እንደዚህ ነው ይላል መጽሐፍ ቅዱስ። እናንተ እንደዛ ከሆናችሁ የሰማይ አባታችሁማ እግዚአብሔርማ እንዴት ለሚለምኑት ይላል። he is the how much more God እግዚአብሔር የበለጠ ነው ከኛ። ስለዚህ ከኔና ከናንተ ለነሱ እግዚአብሔር ያስባል ማለት ነው የበለጠ። ስለዚህ ሲኦል አይወርዱም። ያን ተምረናል። ከዛ ስንቀጥል ስለ እዚህ ጋር የተማርኩትን ልጨምርላችሁ። እንዴት እግዚአብሔር ለአሕዛብ እንኳን መላእክት ለሚድኑ ሰዎች ለአሕዛብ ብቻ ለሁሉም ሰው ማለት ነው ለሚድኑ ሰዎች መላእክቱን እንደሚልክ ከዛ ላ ልባቸውን ወደ መዳን እንዲመሯቸው ማለት ነው ይላል መጽሐፍ ቅዱስም። ሊድኑ ያላቸውን እንዲመሩ የሚመሩ መናፍስት ናቸው ይላቸዋል መላእክትን። ያን ምሳሌ ስንወስድ ተዚህ ይላቸዋል ሐዋርያት ሥራ 10 ላይ ቆርኔሊዮስ የሚባል ሮማዊ ነበረ። የሮማዊ ትውልድ ሶሪ ወገኖች ቡናዬን ጨርሻለሁ። ኤኒዌይ ቆርኔሊዮስ የሚባል መልካም ሰው ነበር። እሱ ሮማዊ ነው፣ አይሁዳዊም አልነበረም እና እጅግ ምጽዋትን የሚያደርግ ሰው ነበር። አያችሁ እግዚአብሔር እንዴት እንዳዳነው ቆርኔሊዮስን። the angels of God will be also sent to turn the person like in the story of Cornelius ማለት ነው። ሊድኑ ያሉትን ሰዎች ያነሳሷቸዋል ወይ እንደነሱ የሚያነሳሱ መላእክቶች አሉ። ለምሳሌ የቆርኔሊዮስ ታሪክ ላይ ጴጥሮስን አንስቶ ለቆርኔሊዮስ ሄዶ እንዲነግረው ማለት ነው ስናይ እግዚአብሔርን የሚፈራ ሰው ነበረ። የሮማዊ ነበረ ቆርኔሊዮስ። the angel gave a direction to him ለራሱ ነው ሶሪ መልአኩ አቅጣጫን ሰጠው ለቆርኔሊዮስ። that is their job። መላእክት ስራቸው ይሄ ነው። መላእክት ባይዘው ወገኖች አሁን as the end comes more የአፕሮች እየተጠጋን ስንመጣ ወደ መጨረሻው ወደ ጌታ መምጣት more የኤንጀልስ የመላእክት አገልግሎት more ይበዛል። ስለዚህ ማወቅ አለብን። አንደኛ ጸባያቸው መላእክቶች እንትን አይደሉም። ይሄ ቀልድ አያውቁም ማለት ምንድነው? በኢየሱስ ምን ማለት ነው? ቀልድ አያውቁም ማለት
ወታደር ናቸው። እንደ ወታደር እግዚአብሔር ቁረጥ ሲላቸው መቁረጥ ምን በል ሲላቸው ታዛዦች ናቸው እንጂ የሆነ ሌላ እንትን የላቸውና we have to ምንድነው be careful እነሱን ስናናገርም ማለት ነው። አሜን። እና እዚህ ጋር ስንመለስ God has a wonderful way of reaching people። ስለ ቆርኔሌዎስ ታሪክ ሄዳችሁ ሐዋርያት ሥራ 10 ላይ አንቡት። እዚህ ጋር ስለ ቆርኔሌዎስ አይነት ታሪክ በጣም ደስ የሚለኝ ታሪክ ልንገራችሁ፣ ሼር ላድርጋችሁ። ምክንያቱም ያው የመጽሐፍ ቅዱስ ተማሪ ነኝ፣ እንደናንተው ክርስቲያን ነኝ። ብዙ ታሪኮችን ሰማለሁ እና ላካፍላችሁ። ሄቨን ስሰማ መንግስተ ሰማይ መልካም የሚያደርጉ ሰዎች እንትን ማስታወሻ አላቸው። አሁን ለምሳሌ በእኛ ሀገር ማን ምሳሌ ልስጣችሁ? ባይዘው ወገኖች ሰው ሁሉ በህይወት ዘመኑ አንድ የሰራው መልካም ነገር አለ። ይሄ የተረጋገጠ ነገር ነው። ምክንያቱም ማንም ሰው ሁላችንም ውስጥ የሆነች ጥሩ ነገር አለች። ማንም እግዚአብሔር የፈጠረው እና ሁሉ ሰው ውስጥ መልካም ነገር አለ እና ያቺም ያደረግናት መልካም ነገር ሁላችንም በመንግስተ ሰማይ መታሰቢያ አለ። ያንዳንዱ በጣም ብዙ ይሆናል። it depends እና ከሚገርሙ ስራዎች አንደኛው ቆርኔሌዎስ ነው። እንደ ቆርኔሌዎስ በጣም ለምጽዋት ከማድረጉ የተነሳ ሰማይ ደረሰ አይደለም? የሱ ምጽዋት በቃ ሰማይ ደርሶልሃል ይለዋል። እንደዛ ቆርኔሌዎስ የዳነ ሰው አልነበረም። ሮማዊ ነበረ። የደህንነትን ጌታ ኢየሱስ ክርስቶስንም አላገኘም ነበር። ግን የሰራው ስራ በመንግስተ ሰማይ መታሰቢያ አግኝቶ ነበር። በዛ እንማራለን። መንግስተ ሰማይ ብዙ ሰዎች ምሳሌ ያላቸው ሙስሊሞች ቢሆኑ ቡዲስቶች ቢሆኑ እምነት ባይኖራቸው በሙሉ ለእግዚአብሔር የሰሩት ለእግዚአብሔር ብለው ሰው የረዱት በሙሉ ማስታወሻ አላቸው። ግን እዚህ ጋር የሚያሳዝነው ምንድነው? ነፍሳቸው ሳይድን ደግሞ የሰሩትን ስራ ሽልማታቸውን ሳያዩ የሚቀሩ ሰዎች አሉ። ዳት ይሳድ ያ የሚያሳዝነው። ካትከር ነች ስታካፍል ይሄንን ቃል አስመርኩዛ ምዕራፍ 10 ሐዋርያት ምዕራፍ 10ን አስመርኩዛ ያየችውን የሄቨን ኤክስፒሪየንሷን ሼር ስታደርግ የሰማሁትና ማንም ሰው እንደዚህ አይነት መገለጥ ሲኖረው ከመጽሐፍ ቅዱስ የሚደግፈው ነገር ማግኘት አለበት። sometimes አንዳንዴ ኤክስትራ ቢብሊካል የሆኑ ነገሮች ይኖራሉ ከመጽሐፍ ቅዱስ ውጪ። በመጽሐፍ ቅዱስ ልንገልጻቸው ማንችለው መረዳቶች ሊመጡ ይችላሉ፣ መገለጦች ግን ኤክስትራ ቢብሊካል ቢሆኑም አንቢብሊካል አይደሉም። መጽሐፍ ቅዱሳዊ ውስጥ ባይገኙም መጽሐፍ ቅዱሳዊ ያልሆኑ አይደሉም። ኤኒዌይ የካትከር ሼር ያደረገችን መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስም ይደግፋት አለ ሐዋርያት ሥራ ምዕራፍ 10። ስለዚህ የሰራነው ስራ በሙሉ ይጠብቀናል። እላይ ቤት ማለት ነው። ያጠጣችሁት ውሃ፣ ወድቆ ያነሳችሁት ሰው፣ ቤታችሁ የሰበሰባችሁት ሰው በሙሉ ለኔ ያደረጋችሁት ነው የሚለው ጌታ። ለኔ ያደረጋችሁት ብሎ መታሰቢያ አለ። አንዳንዱ ሰዎችም ማለች ጌታ አሳይቷት ነው የሰሩት ስራ እንደ ኤግዚቢሽን ይታያል። በጣም ይገርማል። እና እንደ ኤግዚቢሽን ይታያል በቃ ስራቸው እና የረዱት ሰው በሙሉ ራሱ እንደዚህ ፊታቸው ሁሉ ይታያል። ሰዎቹ እነዛ ምንድነው የሰሩት ስራ ሰዎቹ ላይ የፈጠረው ደስታ። አሁን ለምሳሌ እኛ ብዙዎቻችን ተሳስተናል። ፌስቡክ ላይ እንደጥፋለን የሰዎቹን ደስታ፣ የሰዎቹ መሸማቀቅ ነው። ምን ደስታ ነው? እኔ አሁን 100 ብር ቢቸግረኝ 100 ብር ሰጥተህ ሰልፊ አንስተህ ፌስቡክ ላይ ብትለጥፍ ከ100 ብሩ የበለጠ አሳቀኸኛል። ስቅቅ ብያለሁ። በጣም ምንም ይሄ ስጦታም አይባልም። ግን ደብቀ ሰው ሳያይ እኔም ሳልሳቀቅ ከጀርባዬ 100 ብር ቁጭ ብታደርግልኝ አቤት ደስታዬ። ሰማይ የሚመዘግበው እንደዚህ አይነቱ ነው ባይዘወይ እንጂ ያቺ አንድ ቦትል ዘይት የሰጠኸኝን ለ100,000 ሰው ሼር አድርገህ እኔም ተሳቀቄ ከዛ እግዚአብሔር ያምሰውይ ከው ብዬ ደንግጬ ማጣቴን ለሰው ሁሉ አሳይተብኝ ይሄ በእግዚአብሔር ዘንድ ክፍያ ያለው ብዬ አላምንም። መጽሐፍ ቅዱሳዊም አይደለም። ግን ያቺን አንድ ቦትል ዘይት ሰተህ ከኋላ ያስቀምጠው እኔም ሳላይ እንደው ከምን ዱብዳ መጣ ወይ ጌታ ይባርከው የሰጠኝ ሰው ይብል ከሰማይ ራሱ ያነሱታል እንደ ካሜራ። it is true የአይነቶቹ አለ መንግስተ ሰማይ ብዙ ሰው የልጆቻቸው ምናምን ታሪክ አለ። እና ምንድነው ይሄን በዛው ልመስክርላችሁ ብዬ ነው ያንጻል።
ስለዚህ ወገኖች የምትሰሩትን መልካም ስራ አታሳዩ፣ ፌስቡክ ላይ አታሳዩ። ለእርዳታ ብለው የሚያቀርቡ ልጆች አሉ። እንደ ማስተራው ማስተር ሰው ለመታየት ብሎ አይመስለኝም ልጁ ነው። ሰውን ለመርዳት ለማበረታታት ነው። እንደዛ እነሱን አይወክልም። አሜን። ኤኒዌይ ምን ሰራት ስራ ምንድነች? በእግዚአብሔር ፊት መታሰቢያ አላት። አሜን። ለጌታ ብላችሁ እንትን የምትናገሯቸው ነገሮች አሁን በጌታ ቀናት ያምላችሁ የሰው ሃይማኖት ሲገባችሁ አይደለም። ያ ሳይሆን ለእውነት የቆማችሁት ለታይታ ያደረጋችሁት ነገር ብቻ ዋጋ የለውም። አሜን። ስለዚህ ስንቀጥል ምን እንማራለን? እዚህ ጋር መላእክት ምን ያደርጋሉ? ስተርን ያደርጋሉ፣ ሰዎችን ለመዳን ያነሳሳሉ። ለምሳሌ ቆርኔሌዎስ። አሜን። God has a wonderful way of reaching people. ሰዎችን የሚደርስበት ድንቅ የሆነ መንገድ አለው እግዚአብሔር። In 1986, Brother Sadhu says he went to Tibet for the first time, and this is one of the world's wonder architects in ፓርቱላ ሶይ ወገኖቼ የሆነ ፓላስ አለ። ታሪኩን አውቀዋለሁ። በቲቤት ውስጥ ያለ ትልቅ የሞንኮች እኔ ሞንኮችን አይቻለሁ በህይወቴና ቲቤት ውስጥ ያለ የሞንኮች መኖሪያና በጣም ልክ እንደ የ7 ወንደርስ 10 ወንደርስ ምናምን ኦፍ ዘ ወርልድ ይባላል አይደል? የዓለም ድንቅ የሆኑ ቦታዎች ውስጥ አንደኛው ነው። ይሄ ሊባል የሚችል ነው። ይሄ ፖርቶ ፓላስ የሚባለው ፖርተን መሰለኝ ፓላስ ፖርቶላ ፓላስ መሰለኝ ፖርተላ ፓላስ የሚባል የሞንኮች መኖሪያ ነው። ሞንኮች ማለት እንደዚህ አይነት አሁን እንደለበስኩት አይነት እንትን ልብስ አገልድመው ወይን እንትን ምንድነው ኦሬንጅ ብርቱካን ከለር እንደዚህ አገልድመው ትንሾቹ ራሳቸው ትልቆቹም እንደዚህ ሞንኮች ጸጉራቸው መላጣ አይታችኋቸዋል እንዲህ የሚቀመጡ እነሱ ማለት እነሱ የሚኖሩበት አለ ቲቤት ውስጥ እና ላሳ የሚባል የቲቤት ዋና ከተማ እዛ ውስጥ አለ እና the capital of Tibet 13 story ባለ 13 ፎቅ ነው and which used to house Dalai Lamas up to 1959 ይሄ ዳላይ ላማዎችን አለ አይደለም የነሱ እንትን የተከበሩ ሰዎች ይመስሉኛል ዳላይ ላማዎቻቸውን እስከ 1959 ድረስ እንትን ሃውስ የሚያደርግ የሚኖሩበት የነበረ ነው። that was like the White House, the House of Parliament, and there are እንደዚህ እንደማለት አሁን እንደ አሜሪካ እንደ ዋይት ሃውስ ወይ ደግሞ እንደ በእንግላንድ ወይ ደግሞ በእኛም ሀገር እንደ ፓርላማ እንደማለት ነው። የነሱ የሞንኮቹ መኖሪያ ነው እና there are 1000 bedrooms in the palace በዛ ፓላስ ውስጥ 1000 ቤድሩሞች አሉት። it's wonder to see it በጣም ድንቅ የሆነ እንትን ነው ህንጻ ነው ይላሉ ብራዘር ሳዱ አይተውታል። እና it's perched on a hill and you see that magnificent structure from all around the city of Lhasa ከላሳ ዋናው ከተማ እንደ አዲስ አበባ ማለት ነው ሆናችሁ ታዩታላችሁ። ይሄ በኮረብታ ላይ የተሰራው የሞንኮቹ ፓላስ መኖሪያ ማለት ነው። ድንቅ ሆኖ የተሰራ ነው። And I have visited the place on a particular day. In one particular day, the angel of the Lord appeared to me and said, "And በአንድ ቀን ላይ ይሄንን ፓላስ ጎበኛውት ይላሉ ብራዘር ሳዱ እና የእግዚአብሔር መልአክ መጥቶ ጎበኘኝ እና እንደዚህም አለኝ the Lord wants you to go to ፖርቶላ ነው የሚባለው ፖርቶላ ፓላስ today ምን አላቸው እግዚአብሔር አምላክ the Lord God ፖርቶላ ፓላስ ዛሬ እንድትሄድ ይፈልጋል አላቸው መልአኩ ለብራዘር ሳዱ። ከዛ እንግዲህ አስቡ ብራዘር ሳዱ እንደ ሐዋርያት ዘመን ምሪትን ከእግዚአብሔር በመላእክት በምን እግዚአብሔር የተገለጠላቸው የሚያገለግሉ የእግዚአብሔር ሰው ናቸው። አሜን። and ምን በየጠየቁት አሉ መልአኩን ብራዘር ሳዱ I asked the angel I was there just days ago and why should I go there again በትህትና ነው የሚጠይቁት። እዛ ፓላስ እኮ ከጥቂት ቀን በፊት እዛ ነበርኩ ለምንድን ነው ድጋሚ የሚሄደው ብለው ይጠይቃሉ ለመልአኩ። and the angel said መልአኩ ምን አለኝ
I do not know እኔ አላውቅም all that ያን ሁሉ አላውቅም but the word of the Father God is for you to go there today ግን እኔ ምክንያቱን አላውቅም ግን እግዚአብሔር ቃል አንተ የመጣው ምንድነው ዛሬ ፖርቶላ ፓላስ እንድትሄድ ነው ይላቸዋል አሜን and I was given a little time when to go I was given a time when to go ጊዜም ተሰጠኝ በዚህ ጊዜ እዛ ሂድ የሚል ማለት ነው ትእዛዝ and then I said to the angel what should I do እሺ ብዬ ከዛስ ምንድነው ማደርገው ብሎ ትእዛዝ ጠይቃሉ and when I go እዛ ሲሄድ ምን ላድርግ ይላሉ and he said it will be told to you when you go there እዛ ስትሄድ ማድረግ የሚገባህን ይነገርሃል አላቸው ብራዘር ሳዱ and at the stated time I was at the palace and I said Lord I am at the palace according to your word and what should I do now ልክ ፓላሱ ግርስር ሆኜ ጌታው ያው እንዳልከኝ መጥቻለሁ አሁን ምን ላድርግ አያችሁ መታዘዝ ማለት ይሄ ነው አልኳሉ as I was praying ያሉ ይጸልያሉ what should I do now as I was praying a very old monk just passed by me ይላሉ ያን እየጸለይኩ ያለው ባጠገቤ ትልቅ ሰውዬ ወደ 60 አመት የሚሞላው ሞንክ ባጠገቤ በፍጥነት ሲያልፍ አየሁት ይላሉ very old monk just passed by me when he was walk past by me the Holy Spirit says follow him መንፈስ ቅዱስ ተከተለው አለኝ ይላሉ so I just quietly followed him ጸጥ ብዬ መከተል ጀመርኩ ይሄንን እንትን ምንድነው ሞንክ አሉ ብራዘርስ አሉ behind him he went to many rooms ብዙ ክፍሎች ውስጥ ገባ ይሄ ሞንኩ ሰውዬ when huge statue of the different magnificent pantheons of Tibetan gods ይሄንን ተርጉሜዋለሁ በደንብ ምንድነው ብዙ ቅርጽ አላቸው የነሱ ይሄ የቡዲስቶች እነዚህ የሚያመልኩት እንትን የተከበሩ ሰዎች አሏቸው ፔንቲዮንስ አሏቸው እና የነሱ የተገለጠላቸው ጋዶቻቸው አምላኮቻቸው ቅርጽ አላቸው ብዙ ሂዩጅ የሆኑ ቅርጻ ቅርጽ ሐውልቶች አሏቸው የሚሰግዷቸው ማለት ነው ባጭሩ እናንተም ታውቁታላችሁ በአይምሯችሁ ይመጣላችኋል የተለያዩ እንትኖች እንደዚህ የተቀመጡ ጋዶች አሏቸው ይሄ ምንድነው መላእክት አምላኮቻቸው ጣዖቶቻቸው ኤንጋደስ ሴቶችም አሏቸው የሴት ጣዖቶችም አሏቸው and they burn incense and all the stuffs እዚህ ጋር ያጨሳሉ ጢስ ይጨሳሉ እዚህ ጋር ዕጣን ያጨሳሉ all kinds of እንትን አምልኳቸውን ያደርጋሉ and I just followed him ተከተልኩት ይላሉ brothers አሉ because I was told to follow him because ጌታም ብሏቸዋል ተከተለው ስላላቸው ማለት ነው after several entrance of the rooms here before I came the angel told me to bring the gospel of John with me after several entrance of ከብዙ ኢንትራንሶች ካለፈን በኋላ መግቢያዎች ካለፈን በኋላ የእግዚአብሔር መንፈስ ቆይ አንዴ ምንድነው ወገኖቼ here before I came to yes ምንድነው ከመምጣቴ በፊት ይላሉ የጎስፕል ኦፍ ጆን የዮሐንስን ወንጌል መጽሐፍ ይዘህ ሂድ ብሏቸው ነበር so when I was waiting outside on one of the rooms as soon as the monk came out ያን ሞንክ የተከተሉት እሱ አንደኛው ክፍል ሲገባ እሳቸው በርጋ ይጠብቁታል ከዛ ሲወጣ I gave him the tract የዮሐንስ ወንጌል ያለበትን ትራክት ሰጥ ይላል ቺዲሌ ማለት ጀመረ እንደዚህ ሰላም ይሉት ማለት ነው ታቺ ዲሌ ለኝ ጀመር አሉ so I took out the book እንዴት እንደሰጡት ሲናገሩ ነው ይሄንን እንትኑን የዮሐንስ ወንጌልን ትራክት እንዴት እንደሰጡት አዛ ታቺ ዲሌ ለኛል አሉ ሰላም ተባብራለን ከዛ አውጥቼ ሰጠውት አሉ የዮሐንስን ወንጌል so I took out the booklet and presented to him with my two hands በሁለት እጄ ሰጠውት ይላል ባክብሮት ማለት ነው እንደኛ ናቸው ኢስተርኖች
ኢስተርኖች ፋሪስቶች እንደኛ አሁን ለምሳሌ እኛ ሀገር ብርጭቆም ስንሰጥ በሁለት እጅ ነው አይደል? የኛ ልጆች ግን አያውቁም፣ እንደዚህ ነው የሚሰጡት። እኛ ግን በሁለት እጅ ነው። እነሱም ኢስተርኖች እንደዚህ ይሰጣሉ። በአክብሮት ተቀበለኝ አሉ። ከዛ and he opened to the first page, የመጀመሪያውን ፔጅ ከፈተ and started to read John's gospel, የዮሐንስን ወንጌል ማንበብ ጀመረ. and amazingly tears started to flow out of his eyes, ማልቀስ ጀመረ። ይሄ እንትኑ ሞንኩ ማለት ነው። he looked at me with full of tears, and he got hold of my hands and said, ask me to bless him. እጆቼን ይዞ ያለቀሰ በቃ እንደዚህ ጭንቅላቱ ላይ እጄን አድርጎ ባርከኝ ይላቸዋል ነብይ ሳዱቅ። ከዛ I didn't know what to do, ምን ማድረግ እንዳለብኝ አላወኩም። I just started to bless him, እጄን አስቀምጬ ጭንቅላቱ ላይ መባረክ ጀመርኩ አሉ። He kept on saying, that is the light I have been looking all my life. አያችሁ፣ ይሄን ብርሃን ነበር ህይወቴን በሙሉ ስፈልግ የነበረው አሉ። እዚህ ጋር ነብይ ሳዱ ሲነግሩን እነዚህ ሞንኮች ገዳም የሚገቡት በ6 አመታቸው ነው። 6 አመት ምናምን ሲሞላቸው ነው። እና ይሄ ሰውዬ ከ6 አመቱ እስከ 60 አመቱ ድረስ 60 ይሞላዋል ይላሉ። ይሄን ብርሃን ሲፈልግ ነበር። ብርሃን እየጠየቀ ነበር፣ እግዚአብሔርን ብርሃን። ዮሐንስ ወንጌል ምንድነው የሚለው? ብርሃንም ያለ ስለ ጌታ ኢየሱስ ክርስቶስ የሚናገረው ስለ ብርሃን ነው አይደለ? ያንን ብርሃን ነበር ሲፈልግ የነበረው from the age of 6 till 60 ከ6 እስከ 60 አመት ወገኖች አስቡ እንግዲህ ይሄን ብርሃን ሲፈልግ ነበር። ጌታ የተባረከው ጌታ ነብይ ሳዱ ልኮለት ብርሃኑን ተገናኘ። ጌታ ይባረክ፣ አሜን። ከዛ ምን አለ እዚህ ጋር ያለቀሰ this is the light፣ ይሄንን ብርሃን ነበረ ይሄን ሁሉ አመት ስፈልግ የነበረው አለኝ አለ። አሜን። ከዛ that's the light I have been looking all my life፣ ህይወቴን በሙሉ ስፈልግ የነበረው ብርሃን ነው። thank you for sharing me the light፣ ይሄንን ብርሃን ሼር ስላደረከኝ አመሰግናለሁ። that day አሉ ነብይ ሳዱ you know in their culture boys okay now it's 6 years for 50 or 6 years this monk was searching the truth, but that day the Lord sent me to bring him the gospel of truth. The people who were sitting ያን ጊዜ አሉ ነብይ ሳዱ የእግዚአብሔር ቃል ምን ይላል? በድቅድቅ ጨለማ የነበረው ህዝብ ታላቅ ብርሃን አየ የሚለው ቃል በቃ በህይወቴ እውን ሆኖ አየሁት ይላሉ። እነዚህ ሞንኮች ወገኖች እዚህ ጋር የሚኖሩት የሆነ እንትን ሁሉ አላቸው። እነዚህ መኖሪያ መኝታ ቤት አላቸው። ከዛ ደግሞ የሆነ ትንንሽ እንትን አላቸው፣ የሚጸልዩበት ቦታ አላቸው። እንደዚህ ቻው ለምሳሌ ይሄንን የኔ መኪና ወንበር አለ አይደል? ከወንበሬ በቃ ትንሽ ሰፋ ምትል እንደዚች ምትል ገብተው እዛች እንትን እንደ ጉርጓድ ልበላችሁ እንደሆነች እንደ ትንንሽ ዋሻዎች አሏቸው። ብርሃን የለው፣ ጨለም ያለ ነው። ጀስት እዛው ውስጥ ገብተው ለ3 ቀን ለ7 ቀን ለምናምን ሜዲቴት ብቻ ነው የሚያደርጉት። ይሄንን ቻንት እያደረጉ ማለት ነው። እንግዲህ አስቡ፣ በጨለማ ውስጥ ገብተው ማለት ነው። እንደዛ አይነት ኑሮ ነው የሚኖሩት። we don't know፣ እኛ አናውቅም። እኔ አላውቅም፣ እናንተ ታውቁ ይሆናል። እና ይሄ ሰውዬ እንደዛ አይነት ኑሮ ውስጥ የሚኖር ሰውዬ ታላቅ ብርሃን አየ። አያችሁ፣ ብርሃን በጨለማ ያለ ህዝብ ታላቅ ብርሃን አየ ይላል እግዚአብሔር ቃል። ብርሃን የሌለበት ክርስቶስ የሌለበት ህይወት ነበረ። ግን ያን ሁሉ ጸሎቱን እግዚአብሔር ሰምቶለት ከ60 አመቱ ሲደርስ ይሄን ብርሃን ላከለት። ከዛ አለቀሰ። ያለቀሰ ጌታ አመሰግናለሁ ስለላክልኝ ብርሃን፣ ይሄን ብርሃን ነበረ ስፈልግ የነበረው ህይወቴን በሙሉ ያለ ይላል። አሜን። The people who were seated in darkness saw great light፣ በጨለማ ያልነበረ ህዝብ ታላቅ ብርሃን አየ ይላል። አሜን። God makes sure that his witness has been heard by everyone። ሌላው ደግሞ ይሄ ነው። ሌላው ደግሞ እግዚአብሔር ምስክሮቹ በእርግጠኝነት መሰማታቸውን he makes sure ያረጋግጣል። አሜን። by everyone። That region is where the present day Dalai Lama was born። by the way አሉ ብራዘር ሳዱ፣ ይሄ present day Dalai Lama ታውቋቸዋላችሁ አይደል?
እሳቸው የተወለዱበት ቦታ ነው። የተወለዱበት ምንድነው የትውልድ ቦታቸው ነው። and all the caves there are dark prayer rooms, nothing bigger than 3 feet by 3 feet አሁን እንዳልኳችሁ ማለት ነው። በዛ ኬቭ ውስጥ በዛ ጫካ እንትን ውስጥ ዋሻ ውስጥ አሁን እንደነገርኳችሁ ትንንሽ በቃ 3 በ3 እንትን 3 በ3 ክንድ ልበለው እንትኖች አሉ፣ ጉርጓዶች ነገሮች አሉ ኬቭ ውስጥ። እዛ ውስጥ እየገቡ ነው ሜዲቴት የሚያደርጉት። እዛ ውስጥ እየገቡ ነው ሜዲቴት የሚያደርጉት። እና አስቡ እንዴት አይነት ጨለማ እንደሆነ። ገዳም እንደማለት ነው። ገዳም እንኳን መብራት አለው። እነዚህ ደግሞ በጣም እንትን ይከብዳል። በጨለማ ውስጥ ነው ያሉት። just enough for a monk to enter and sit at a lotus position እንደዚህ እግራቸው እንደዚህ አድርገው የሚቀመጡት ማለት ነው። lotus position ይባላል። and just meditate በጣም ሜዲቴት ያደርጋሉ። እዚህ ጋር አይፈልሳል ማዘንኩ በጣም እና ምንም የሚያውቁት ብርሃን የለም። አሜን። ግን እግዚአብሔር በብዛት ይገናኛቸዋል ባይዘው፣ ምክንያቱም እግዚአብሔር አባት ስለሆነ ማለት ነው። አሜን። they never come out of their cells at all ከዛች ከሴላቸው ከዛች ዋሻቸው ሲንግል ዋሻቸው አይወጡም። and they never come out of their cells at all. food is passed through them through a small opening. ደግሞ ምግብ የሚቀርብላቸው ትንሽ እንትን መግቢያ ያለች አሉ በየሴላቸው። እንደ ምን ልበላችሁ፣ ሰው ልጅ እንኳን እንደዚህ ማለት አልፈልግም፣ የሆነች እንደ ቀዳዳ ነገር አለች ምግብ የምትገባላቸው፣ ብቻ በዛ እንበል። ከዛ at the bottom of the door ከበሩ ስር ትንሽ ምግብ መግቢያ አለቻቸው፣ ምግብ የሚላክላቸው ማለት ነው። ወገኖች በጣም እንትን ነው። በዚህ ዓለም ላይ ብዙ ነገር አለ። ይሄን ዓለም አናውቀው። አሜን። ከዛ በጨለማ ያለ ህዝብ ታላቅ ብርሃን አየ የሚለው አሜን። you don't see the sunlight ፀሐይ ማያዩ ዋው nothing የሚያዩት ነገር የለም። you don't see anything. you are all in darkness just meditating and hoping to set themselves free from cycle of rebirth የሚባል ነገር አለ። ምንም የሚያዩት ነገር የለም። just ሜዲቴት ያደርጋሉ እንደዚህ ብለው ያንን እንትናቸውን ሜዲቴት ያደርጋሉ። ፀሐይ ብርሃን የለ፣ ምግብ የምትላክላቸው ነች፣ ምግብ ይበላሉ። ከዛ ደግሞ ሆፕ ምንድነው ተስፋ የሚያደርጉት ከሳይክል ኦፍ ሪበርዝ አውጣኝ። ይሄ ነገር እኔ አላውቀውም። ሳይክል ኦፍ ሪበርዝ ይሉታል። አንዴ ከሞትክ በኋላ ደግሞ አህያ ትሆናለህ፣ ከሞትክ በኋላ ደግሞ ወይ ፈረስ ትሆናለህ የሚሉት ይመስለኛል። ከዛ አውጣኝ እያሉ ብቻ ነው የሚጸልዩት። ወገኖቼ በጣም ከባድ ስርዓት ነው። so I had a passion ይላሉ, a desire to go and visit those monks to give them a gospel tract about the Lord Jesus. ስለዚህ እኔ በጣም ሸክም አለኝ አሉ ነብይ ሳሉ። ሲነሱም ወንጌላዊ ናቸው ነብይ ሳሉ። በጣም ድንቅ የሆነ የወንጌል አገልግሎት ነበራቸው በልጅነታቸው በወጣትነታቸው ጀምሮ ብዙ ምስክርነቶችን ስሰማ ማለት ነው። እና so this particular day as I was going the direction to where these monks are, the senior monk stopped me and said, ከዛ በኋላ ሸክም ስላለኝ በእነሱ አካባቢ ሲሄድ አሉ የሆነ መግቢያቸው ላይ አንድ ሲኒየር የሆነ ሞንክ አገኘኝ አሉ። ምን አላቸው? no foreigners are allowed beyond this point ይላቸዋል። ከምንድነው የውጪ ዜጋ የሆነ ሰው ከዚች መስመር ማለፍ አይችልም አለኝ አሉ። ከዛ how am I going to ከዛ በኋላ I stood እዛ ጋር ቆሜ መጸለይ ጀመርኩ አሉ። Lord ጌታ ሆይ how am I going to reach out to these people? እነዚህን ሰዎች እንዴት ነው የምደርሰው ሳይሞቱ አንተን እንዲያውቁ እያልኩ መጸለይ ጀመርኩ። ሸክም ያስፈልጋል ወገኖች። ሸክም ደግሞ እንዴት ነው የሚመጣው መሰላችሁ? እንደዚህ አይነት የእግዚአብሔርን ቃል ደጋግሞ ከመስማት ሸክም ይመጣል። አሜን። for simple እንትን ምሳሌ የሚሰጣችሁ አሁን ለምሳሌ ሰዎች ሶሪ አንድ ጊዜ ትንሽ ወልደታና ይሞቃል። አሁን ደግሞ ፀሐይ መምጣት ጀምሯል። ብርድ አለ፣ ሙቀት አለ፣ ይፈራረቅብናል። ለምሳሌ ሸክም እንዴት ይመጣል? ወንጌላዊ ተብሎ
የወንጌል እንትኑ የጠፋባቸው ሸክም የጠፋበት ሰው ለምንድን ነው? ምክንያቱም እንደዚህ አይነት ትምህርቶች ጋር ስለዛ አካባቢ ስለማይገኙ ማለት ነው። ስለዚህ ሸክሙ እንዲኖራችሁ እንደዚህ አይነት ትምህርቶች ጋር መገኘት አሁን ለምሳሌ የስፖርት ሸክም ያላቸው ሸክም ልበለው ራሱ ሸክም ነው። ምንድነው ማንቸስተር ሊቨርፑል ምናምን ያ ሸክም ስላላቸው ነው አይደል? ልብሳቸው ሁሉ ማንቸስተር ነው፣ ልብሳቸው ሁሉ እንደዚህ ነው። እንደዛ የሆኑት ለምንድነው? ስለሚከታተሉ ነው። እናንተም እንደዚህ አይነት ትምህርት ብትከታተሉ ነፍስም አይቀርላችሁም። ወታችሁ መመስከር ምናምን ይመጣል። ምንጫችሁ ሲስተካከል ማለት ነው። ምንጫችሁ ማለት ምንድነው? የምትሰሙት ነገር የምታዩት ነገር ወሳኝነት አለው። አሜን። ያኔ ሸክም ይኖራችኋል እንጂ ሰው ልጅ በሙሉ ሁላችንም አንድ ነን። ወደ ተጠጋ ነው ወደ ምንጫችንን ነው የምናመለክተው። አሜን። ምን መስለው እየጸለይኩ ነው አሉ ነብይ ሳሉ። ከዛ በኋላ ሎርድ እንዴት ነው ማዳን የምችለው እነዚህ ሰዎች እያልኩ ከዛ I was praying I saw a little monk ትንሽ ሞንክ አየዋሉ maybe 8 to 12 years old 8 ወይ 10 አመት ይሆነዋል አሉ ይሄ ሞንክ I stopped him አቆምኩት አልኩት ከዛ በውስጤ በልሳን እንድጸልይ ገፋፋኝ። ልጁ እዛው ቆሞ እኔ በጣም በውስጤ በርስታው ታረጋለሁ። በውስጤ ልክ እንደንትን እየፈነዳ በቃ በልሳን መጸለይ ጀመርኩ አሉ። ከዛ ነን ስቶፕ የሆነ it was like a volcano you cannot stop ልክ እንደ ቮልኬኖ የሚፈነዳ በልሳን ዳዳዳዳ ያልኩ መጸለይ ጀመርኩ አሉ። it just burst out ልጁም እየሰማኝ በልሳን ስጸልይ እሱም yes sir ይላል yes sir ይላል እሺ ይላል ይል ጀመር። አይኑን ከፍት አርጎ አይኑን በቃ እንደዚህ ብሎ ደንግጦ እሺ ይላል። እሳቸው በልሳን ነው የሚጸልዩት የነሱን ቋንቋ አያውቁም ነብይ ሳሉ። ከዛ about 10 minutes 10 ደቂቃ ሲሆነው I spoke to him ያልኩትን ባይገባኝም አንድ ነገር ግን ትዕዛዝ ለልጅ ማስተላለፌን ተረዳው። ያልኩትን አልገባኝም አሉ እንትኑ ልሳን የተናገርኩት አልገባኝም፣ ግን ለልጁ መልእክት እግዚአብሔር እንዳስተላለፈ አወቅኩ አሉ። ልጁም yes ይላል። ከዛ ስጨርስ sir give me all the gospel tracts sir አለቃዬ በቃ ያሉትን በሙሉ ስጡኝ የያዙትን ትራክት በሙሉ አለኝ አሉ። ከዛ ታሪኩን ታውቂዋለሽ ያው ስለማውቀው ባጭሩ ጽፌው ነው። ከዛ በኋላ እንዴት አወቅካሉት ነብይ ሳሉ እንዴ ያው አሁን ነገሩኝ እኮ ያው ትዕዛዝ እኮ ሰጡኝ ብሎ ይላቸዋል። ከዛ ያቃሉ እግዚአብሔር በእነሱ ቋንቋ መልእክት እንደሰጠው ለልጁ ማለት ነው። እዚህ ጋር ወገኖቼ አንድ ነገር ልንገራችሁ። የእግዚአብሔር ድምጽ የሚለው ለልጆቹ ይጠቅማቸዋል። የእግዚአብሔር ድምጽ የመንፈስ ቅዱስ ድምጽ የሚሰማው በምታውቁት አሁን ለምሳሌ እግዚአብሔር ይላል መጽሐፍ ቅዱስ ሳሙኤልን እግዚአብሔር ጠራው ከቤተ መቅደስ አጠገብ ይተኛ ነበር ይላል ህፃኑ ሳሙኤል። ከዛ ላይ ህፃኑ ሳሙኤል ታኝቶ እያለ እግዚአብሔር ሲጠራው ሳሙኤል ሲለው በማድምጽ ነበረ? የነብዩ በኤሊ ድምጽ ነበረ አይደለ? ስለዚህ ሳሙኤል ተነሳና እነሆኝ ባሪያህ ብሎ ለማን ሄደው? ለኤሊ ነው ሄደው፣ ግን እግዚአብሔር ነበር የጠራው። ስለዚህ ወገኖች እግዚአብሔር የሚጠራችሁ በምታቁት ሰው ድምጽ ነው የሚጠራችሁ። በምታቁት አሁን ለምሳሌ በነጎድጓድ ሊመጣ ይችላል፣ ግን በዛ አይደለም። ሞስትሊ በብዛት 90% እግዚአብሔር በምታቁት ነገር ነው የሚናገረው። የሚመስለው ድምጹ በምታቁት ሰው ነው። አሁን አንድ ጊዜ ጓደኛዬ ኢትዮጵያ ያለው ለልጆቹ ይጠቅማቸዋል። ትራስ ትባላለች። ሜቢ ቪዲዮ ካየችው የሆነ መንገድ ላይ እየሄደች ትራስ የሚል ድምጽ ሰማው አለችኝ። እና ትራስ ነው የሚሉት ጃስ ነው የሚሉት። እሷ ኮሚክ ነች እና ጃስ ሲሆን ትራስ ብቻ ሰማው። ያኔ ብስለት ስለሌለ ነው እንጂ ጌታ ነው የጠራት በስም የሚጠራው። እና በምታቁት ሰው ወይ እኔማ ወንድሜ ነው ልጅ ያለው የጠራኝ ሌሊት ጌታው ይቀስቅሰኝ ብዬ ሚጢ ብሎ የጠራኝ ወንድሜ በወንድሜ ድምጽ ነው ጌታ የጠራኝ። አሁን ነው ግን ከማቀው ጌታ በምታቀው ሰው ድምጽ እንደሚጠቀም። ስለዚህ that is how God speaks እግዚአብሔር የሚናገረው እንደዛ ነው። ይሄም አንድ ትምህርት ይሆናል ብዬ አምናለሁ የእግዚአብሔርን ድምጽ ለመስማት። እና ያላችኋለሁ በምታቁት ድምጽ ነው እግዚአብሔር የሚናገረው።
ያ that's it በዛው ብቻ ላቁምላችሁ ሌላም ደግሞ ጨምርላችኋለሁ ሌላ እንደዚህ ትዝ ሲለኝ እኔንም የተማርኩበት እየተማርኩ ነው አሜን ከዛ ብለው ትራክቱም ያለኝ ትራክት በሙሉ ሰጠው ለልጁ ይላሉ ከዛ ልጁ ይሄዶ ለሞንኮቹ በሙሉ በዛ እንትን ዋሻ ዙሪያ ለነበሩት ሞንኮች በሙሉ እየሄደ አዳረሰ ይሄ ልጅ አሜን ስለዚህ እግዚአብሔር ምን ያደርጋል እንዲሰሙ ያደርጋል ስጨርስ ከዛ በኋላ በጨለማ ያለ ህዝብ ታላቅ ብርሃን አየ የሚለው ቃል ጌታ ይባረክ Pastor says one time he was a little discouraged እዚህ ጋር የብራዘር ሳዱ ምሳሌ በቃሌ ስለማቆል እንገራችሁ አንድ ጊዜ ብራዘር ሳዱ ሁሌ ጌታ ትራክት ስለሚላቸው ይሰጣሉ እየወጡ ማለት ነው ቲቤት ነው የሚሄዱት ደግሞ በብዛት የመጀመሪያ ጠሪያቸው እዛ ይመስለኛል እና ጌታ ሆይ ያልኩት አሉ Lord it's all that I am going to do for the rest of my life ህይወቴን በሙሉ በቃ ትራክት መስጠት ነው የምሰጠው አሉ ብለው ይጠይቁታል ጌታን ከዛ I can give tracts to every corner of the house if you want me to but I need to see some results ጌታ አንተ ህይወቴን በሙሉ በቃ ትራክት እየሰጠው ነው የምኖረው ግን አንተ የምትፈልገው እሱ እንኳን እኔ እሰጣለሁ በየኮርነሩ በየቤቱ እየሄድኩኝ ትራክት እሰጣለሁ ግን ጌታ ሆይ ትንሽ እንደው ሪዛልት ውጤት አሳየኝ አሉት አሜን ውጤት ያለ አይመስልም አንዳንድ ያገልግሎት እኔም ፌስቡክ ስጀምር 5 ልጆች 10 ልጆች ውጤት የሚባል ነገር ብዙም ሪዛልት ከጊዜ በኋላ ነው የሚታየው 5 ለነፍሴ ያሉ ልጆች ገብተው በርቺ ብለው ይወጣሉ የራሴን ነው ብላችሁ ጎበዝ በርቺ ደጊ እና ሪዛልት የለውም ዲስከሬጅድ እንዳትሆኑ ለማለት ነው ግን እናንተ ስሩ በታማኝነት ዘራችሁን ዙሩ አሜን ሳቸው ብዙ ዘራውና አሁን ሪዛልት ጌታ ወይ እንደው ትንሽ ሪዛልት ባይ ብለው አሉት ከዛ ጌታ መለሰላቸው when I finish saying that ያንን ስጨርስ I heard the Lord says come gently በኔ በሳይድ በጎኔ መጥቶ come ይለኛል ና አለኛል I never saw but I felt his presence አላየሁትም ግን የሱ መኖር ፊል አደረኩት አሉ do you remember አለኛሉ ጌታ ታስታውሳለህ በ1986 your first trip to the monastery I said Lord I remember በ1986 የመጀመሪያው ትሪፕ ሞናስትሪ ስትሄድ ቲቤት ትዝ ይልሃል አለኛሉ ጌታ አዎ አስታውሳለሁ because I remember I had only 5 gospel tracts ምክንያቱም ማስታውሰው ለምንድነው ወደ ቲቤት ስንገባ ቻይና ቦርደር ላይ የቻይና ወታደሮች ብዙ ትራክቶችን ወስደውብኝ ነበርና የቀረችኝ 5 ትራክት ነበርችና ያቺን 5 ትራክት በደንብ ለመጠቀም ያስፋት በዛ ነው ማስታውሰው አያችሁ የከፈሉት ዋጋ ወገኖቼ እንግዲህ እግዚአብሔር ይጠይቀናል እና እንነሳ ተነስታችሁ መስክሩ ደግሞ የምትመሰክሩበትን ነገር ጫፍጫፉን ትንሽ የተማሩትን እኔ ማስተምራችኋለሁ እና በዛ መንገድ ወንጌልን ሼር እንድታደርጉ አሜን ከዛ በዛ የተነሳ በ5 ትራክት ብቻ ነበርሽ በእጅ ያለችው በዛ የተነሳ አረሳውም የመጀመሪያውን ትሪፔን አሉ because many of the tracts were confiscated ነው የሚባለው by the border of China I had only 5 left I remember I gave it this particular monk I said yes Lord I remember that I gave tract to him the lamala ለላንድ ላማላ ማለት ምንድነው የተከበረ የላማዎች እንደማለት ላ ማለት ሪስፔክት ነው አሉ በእነሱ ቋንቋ ለአንዱ ላማ እንደመስጠቴን ትዝ ይለኛል ምክንያቱም 5 ትራክት ነች 5ቷም በቃ እንዳትጠፋን በትክክለኛ ቦታ እንድትደርስ ብዬ መያዜን ከዛ ደግሞ ለአንድ ላማ መስጠቴን ትዝ ይለኛል አሉ ከዛ በኋላ ምን እንደሆነ አላውቅም ይላሉ what happened after that ከዛ በኋላ ግን ምን እንደሆነ አላውቅም አሉ because I have never met him after that ከዛ በኋላ ያንን ላማ ስላላገኘሁት አላውቅም አሉ ከዛ that night አላቸው ጌታ the monk went to his room ይሄ ሞንክ ወደ ሩሙ ሄደ ያቺ ወደ ሴላቸው ማለት ነው after everybody had slept and unless the light of the candle with the light of a candle he read
through the entire gospel throughout the night. ለሊቱ ሙሉ ሲያነብ ነበር የሰጠኸውን እንትን gospel. And in the middle of the night I appeared to him. መሃል ለሊት ላይ እኔ ተገለጥኩለት. And he accepted me. እኔን ተቀበለኝ. As his Lord and Savior. እንዳዳኙና እንደ ጌታው አድርጎ ተቀበለኝ. ጌታ ይባረክ። አስቡ እሳቸው መዝራታቸው ነው እንጂ ምን እንደሆነስ ያላወቁት ማለት ነው። አሜን። I was so shocked. በጣም ደነገጥኩ ይላሉ። And the Lord said, ጌታ ምን አለኝ? The story don't even there. The story doesn't in there. ታሪኩ እዛ ላይ አያቆምም አላቸው። That monk took that booklet and gave it to 200 monks to read it. ያቺን ቡክሌት ይዘው 200ዎቹም ተቀባብለው አነበቡት። ጌታ ይባረክ። They have came to the saving knowledge of the Lord Jesus Christ, or at least they have been a witness to 200 monks the gospel of to the monks the gospel of the Lord. 200ዎቹ at least እንደው የዳኑም ይኖራሉ ወይ ደግሞ የክርስቶስን አዳኝነት ሰምተዋል፣ ምስክርነቱን ሰምተዋል። ጌታ ይባረክ። ስለዚህ ከዚህ እኛም ምን እንማራለን? መዝራት ብቻ መዝራት። መንገድ ላይ የሚወጡ ልጆች አሁን ትንሽ የሚያስተምራቸው ያስፈልጋል። ትንሽ ማለት ምንድነው? የወንጌል ማሰራጨት ትንሽ ዘዴ ያስፈልገዋል። አሁን ለምሳሌ ትልልቅ ስፒከር መያዙ ጥሩ ነው። አንደኛ ሰውን ባያውቅ ጥሩ ነው። ሰውን ለማናደድ አይደለም መውጣት ያለብን። ወጥቶ ሰውን ይወይ የዞሩ ልጸልይልህ ማለት ወይ ደግሞ በየቤቱ ያንኳኳችሁ እግዚአብሔር ምን እንዲያደርግልህ ትፈልጋለህ? ልጸልይልህ ወይ እንደዚህ ብሎ ሰውን 101 እንደዚህ ማናገር that is good. that is one way. ከዛ ደግሞ ይሄም ሌላ ደግሞ ስማር ነግራችኋለሁ። ግን this is a very good way. ይሄ ጥሩ መንገድ ነው ሰዎችን 101 አፕሮች ማድረግ። አሜን። እዚህ ጋር እየተማርኩትን አንድ ብነግራችሁ እኔ በርግጥ ደጅም እየወጣው እናገራለሁ፣ ሰብካለሁ የእግዚአብሔር መንግስት። ግን ኢንተርኔትም እጠቀማለሁ። ኢንተርኔት ተጠቅሜ ደግሞ ትራክት ልካለሁ። ስለዚህ አንዳንድ ሰው ቁጭ ብዬ ለነብይ ሳዱ ምን ብለው ጠየቋቸው? ቁጭ ብዬ በኢንተርኔት ዝም ብዬ ትራክት ምንድነው ጎስፕል ስበክ ብለው ይጠይቋቸዋል። that is laziness አሉ ነብይ ሳዱ። ያ ስንፍና ነው። ወጣችሁ ለምን 101 አንዳንድ ሰው አታናገሩም? እኔ ደግሞ ሁለቱንም ነው ማለት ምንድነው ወጥቼም እናገራለሁ ደግሞ ኦን ኢንተርኔት ላይ እልክ ነበር እንትን። ምክንያቱም ከዚህ አሁን ለምሳሌ ህንድ ሀገር መሄድ አልችልም፣ ከዚህ አረብ ሀገር መሄድ አልችልም፣ ከዚህ ኢትዮጵያ መሄድ አልችልም። ስለዚህ ያለኝ ምንድነው በትራክት ልክላችኋለሁ። አሜሪካ ላሉት ለጎረቤቶቼ ደግሞ ከሞል ጀምሬ ሄጄ ጌታ ኢየሱስ ያድናል ያልኩ ትራክት ሰጥ ነበር። እንዳው ሞል አካባቢ ከለከል ነበር። ሲያዩኝ ገና ቀስ ብዬ ልጄን ይዤ ላፍላለሁ። ምክንያቱም እንዳልጣላቸው ማለት ነው። ልክ ስመጣ እንደዚህ ካዩኝ ምንድነው የምታረገው ብለው እንዳይሉ ትራክቴን ይዤ ዞር እላለሁ። ሳይኖሩ ግን ቀስ ብዬ በቃ አንድ ጊዜ እንዳው የሚያስፈሩ እንትኖች መካከል ገብቼ ልጄን ይዤ አይነኩኝም ልጅ ስለያዝኩኝ። ከዛ እነሱ ራሳቸው ግራ ገብቷቸዋል ምን እንደምሰራ። የሆነ ያጨሱት ነገር አለ መሰለኝ። ግን እግዚአብሔርም ጠብቆኝ ነው መሀላቸው ገባውና ጥቁሮች ናቸው ወንዶች ናቸው። መሀላቸው ገብቼ ትራክት ምናምን ስለጌታ አስነግራቸው ዝም አሉኝ። በቃ እነሱ አዩኝና ሞል አካባቢ ነውና ከዛ የእናተ ጸሎት ነው እዚህ ያደረሰ እያልኩኝ ትራክት ሰጠዋቸው። ምንም አላሉኝም ስላችሁ ያ ምንድነው ዱዊት እናንተ ሞታችሁ እንደዚህ ስበኩ ንገሩ 101 አሜን ላችኋለሁ። እዚህ ጋር ላብቃ ወገኖች፣ እንቀጥላለን። to be continued ጌታ ይጠይቀናል። አሜን። ለአንድ ነገር መኖር መቻል አለበት ሰው ልጅ። አሜን ላችኋለሁ። ሌላ ደግሞ ጌታ የተናገረኝን ትንሽ ልጨምርላችሁና to be continued እንቀጥላለን። ጌታ ምንድነው ያለኝ ያስተማረኝ? እንደዚህ ስላችሁ ያለኝ ስላችሁ ያስተማረኝ ምንድነው መቀደስ እንዳለብን ነው። የለውጥ መኖር የህይወት ለውጥ እንደሚያስፈልገን እንዴት በሉ። አሁን ለምሳሌ ጌታን ሳትቀበል ጌታን ተቀበለህም ሊሆን ይችላል። ሌባ ከነበርክ ያን ሌብነትን ወርክ ኦን ዳት ሌብነትን ለማቆም ማለት ነው።
ውሸታም ከሆነ አንድ ሰው ውሸቱን ለማቆም he has to work on that። ምክንያቱም ሌባም የእግዚአብሔር መንግስት አይገባም፣ ውሸታምም የእግዚአብሔር መንግስት አይገባም። የሥጋ ስራዎችን ላስታውሳችሁ። ምንድነው የሚያድነን? ደቀ መዝሙር ሆኖ የተለወጠ ሃርት፣ የተለወጠ ልብ፣ የተለወጠ ህይወት ያስፈልጋል። ያ ነው የእግዚአብሔር መንግስት እንድንገባ ቢያደርገን። ስለዚህ እግዚአብሔር ተለወጡ፣ ማይንዳችሁን ግዙ፣ አይምሯችሁን ግዙ እያለ ነው ጌታ። እኔ ያስተማረኛ ነው። ሰው አይምሮን መቆጣጠር አለበት። የምትሰሙትን በመቆጣጠር አይምሯችሁን ተቆጣጠሩ። ኢሞሽናል አትሁኑ። ሰይጣን የሚሰራው በምንድነው? በኢሞሽን በስሜት ነው የሚሰራው። ስሜታዊ አትሁኑ። ቡን ብሎም በደስታ የሚወድቅ ሰው ትክክል አይመስለኝም። ቡን ብሎም በሆነ ሀዘን ውስጥ የሚገባ ያ ምን ይባላል? የሰይጣን መጠቀሚያ ነው። ስለዚህ ኮንትሮል ዩር ኢሞሽናችሁን ኮንትሮል አድርጉ። ኮንትሮል ማድረግ ሰይጣን እንዳይቆጣጠራችሁ። አሜን። ከዛ ደግሞ ነፍሳችሁ ለእግዚአብሔር ተገዙ ይላል መጽሐፍ ቅዱስ። መገዛት ሁሌ እንላታለን፣ ግን እንዴት እንደምንገዛ ጥቂቶቻችን ላይ የተማርነው። ምንድነው መገዛት ማለት? ነፍሳችን ለእግዚአብሔር መገዛት አለበት። ነፍስ ማለት ምንድነው? ስሜት። አሁን እንዳልኳችሁ ስሜታችን በሆነ ስሜታችን ኢዚሊ አፌክትድ መሆን የለበትም። ስሜታችሁን መግዛት። ከዛ ደግሞ ስሜት ፈቃድ አይደለም፣ ፈቃዳችሁን ለእግዚአብሔር ማስገዛት። ከዛ ይሄ ደግሞ የምታስቡትን ነገር ለእግዚአብሔር ማስገዛት፣ ለእግዚአብሔር መገዛት ያ ነው። we have to control our mind። ጌታ ተናገረኝ ያ ነው። ራሳችን ማይንዳችን ኮንትሮል ማድረግ አለብን። ከዛ ነው መቀደስ ያለ የምንለወጠው። ሳንለወጥ የእግዚአብሔር መንግስት አንገባም፣ ሳንቀደስ። አሜን። ኃጢአት አንሰራም፣ ፐርፌክት ነን ገና ሳይሆን ኃጢአት ሲመጣ ወዲያው በንስሐ መተው። ንስሐ ምንድነው? ንስሐ መግባት ፎርጊቭ ሚ ማለት፣ ከዛ ደግሞ ያን ነገር መተው ማለት ነው ንስሐ አይደለ? ስለዚህ ወርክ ኦን ዳት፣ ያንን ስሩ። በዛ ላይ እኔም የተማርኩት ነው የምሰራው ነገር ካለኝ እሰራለሁ። ኦቨርካም ማድረግ ያለብኝ፣ ድል መንሳት ያለብኝ፣ እናንተም ድል መንሳት ያለባችሁ ነገር እንደዛ ነው እግዚአብሔር መንግስት የሚገባው። work out your own salvation ይላል። በአማርኛው በደንብ አይገልጸውም። በእንግሊዝኛው ግን ይላል ስራ የሚለው። በእንግሊዝኛው ስራ ይሄ ነው። ስራው ምንድነው? ነፍስን ለማስገዛት፣ ነፍሳችን ለእግዚአብሔር ማስገዛት። ይሄ ራሱ ስራ ነው። that is work out። ተራራ መውጣት፣ ሸንተረር መውረድ አይደለም ስራ። ስራ ምንድነው? የመንፈስ ፍሬ እንዲገኝብኝ፣ የስጋ ፍሬ እንዳይኖርብኝ ያ ነው መስራት ያለብኝ። work on that። ኦኬ። ሌባ የነበረ ጌታን ተቀብሎ ሌባ ከሆነ እግዚአብሔር መንግስት አይገባም። እየሰረቀ እየኖረ ማለት ነው። ውሸታም ከነበረ ያን ውሸቱን ኦቨርካም ማድረግ አለበት፣ ድል መንሳት አለበት። አሜን። ሮሜ ላይ እንሂድና ስራ work on that። ኦኬ። ገላትያ 5 ላይ ምን ይላል እግዚአብሔር ቃል? ኦኬ። የስጋን ስራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት የሚመስል ነው ይለና አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። የእግዚአብሔርን መንግስት አይወርሱም ካለ ጌታ አይወርሱም ነው። we have to take the word of God, the full counsel of God። የእግዚአብሔርን ሙሉ ምክሩን መውሰድ አለብን። we have to በቃ መስራት አለብን ራሳችን ላይ። ነፍሳችን ለእግዚአብሔር መገዛት አለበት። ማይንድ ማለት ነው ነፍስ ራሱ። አይምሮዬ ለእግዚአብሔር መገዛት አለበት። በቃ የፈለገ ድምጽ ዝም ብሎ ሊያጓራ አልተፈቀደም። አይምሮዬ ውስጥ ስሜቴን መግዛት አለብኝ። ደስታም ሆነ ሀዘንም ሆነ ምንም ኢሞሽኖች they has to be subdue ማድረግ አለበት፣ መገዛት አለበት። ከዛ ደግሞ ያንን ገዝተን ራሳችን መለወጥ አለብን። change of life። ኦርቶዶክስ ሆናችሁ ራሳችሁ እዛው ተለወጡ። ኤንቲዎችም ራሳችሁ እዛው ራሳችሁን ተቀየሩ፣ ተለወጡ። ካቶሊኩም ራሱን ይለወጥ ባለበት። ከዛ ነው የእግዚአብሔር መንግስት የሚገባው። አሜን። ተባረኩ። ጌታ ያስተማረኝ ይሄ ነው። አብረን እንማራለን። the lord is coming። ጌታ ይመጣል። work out your own salvation። የራሳችሁን መደህንነት ፈጽሙ። work out ስሩት። አሜን። ተባረኩ። in the name of Yeshua the lord is coming። ጌታ በቅርብ ይመጣል። ለመምጣቱ ያዘጋጀን። አሜን። ባይ